ሰላም ሰላም ውድ ቤተሰቦቻችን አትያችሁ እንደምን አላችሁ ብያለሁ። ድምጽሽ አይሰማም ድምጽ ማይክ ሰራታ ቃና ብለሽ ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ምንድነው እየጠበኩ ነው። ዛሬ አዲስ ነገር ይዤ መጥቻለሁ እና ህይወቴ ደግሞ ይዤው በመጣሁት ነገር ደስ ይላታል ብዬ አስባለሁ። እስኪ ምን ይመስልሻል? እስከዛ የገመትኩት ነገር ግን አለ። ምንድነው የገመትሽ? ልክስ ነግረኝ የሆነ ነገር ገምቻለሁ። አትገምች ከባድ ነው ማለት እንደምትገምጪው አይደለም፣ ቀላል አይደለም። ተሸካሚ ያለው የሆነ ቀለል ያለ ነገር ገምቼ ነበረ። በቃ እንደምትገምጪው አይደለም። በተለይ ከምግብ ምናምን ነገር ኧረ በስመ አብ ምን ለማለት ነው? ገና ለገና ኬክ ትወዳለሽ? ኬክ ያመጣሁላት መስሎት ነው ካልክ አይ አይደለም አይደለም። እሺ ሂንት ልስጥሽ። ሂንት ሳትሰጠኝ ራሱ ገምቻለሁ። ሰዓት ገምች። እሺ ስጠኝ ሂንት። ከዛ ግምቴ ልክ ነው አይደለም የሚለው ራሴን ትልበላ። አንቺ የገመትኩት ብለሽ ያሰብሽው ነገር እኔም ስላሰብኩት አይደለም እሱ እንዳልሆነ ላረጋግጥልሽ ብዬ። በጣም ጥሩ። በመንገዴ ላይ ስለመጣሁ ምናልባት ምናምን አሰብሽ ከሆነ ግን ሌላ ገምች። ሌላ መጀመሪያ ልክ ስትለኝ የሆነ ነገር ሳትለኝ በፊት የሆነ ነገር ገምቻለሁ። ስትቆይ እንዴት ነሽ? ደህና ነኝ። በጣም እያሰብሽ ነው? አዎ። እንዴ ስንት ነገር ስንት ግምት ነው መሰለ ያለብኝ። ስንት ነገር ሳወጣ ሳወርድ እንደነበርኩ አታውቅም። ከይጀምጣ አረ ማን ጨፍኛለሽ? ስታናድድ ስታበሳት ሁሌ በቃ እንደተሸወደሽ ነው። አይሆንም ማርያምን። ሰላም እንበላችሁ። ዛሬ ጌም አጫውታታለሁ። አዳዲስ ጌሞች ይኖሩናል ምናምን። የምሬን ነው ማለት ጌም ትናንትና ጌም እንጫወታለን ብዬሽ ነበር። ምንድነው ያሰብኩት? ጌም ጥያቄ እንጠያየቃለን ከዛ መቀጣጣት። ያው እንግዲህ ቦርሳዬንም ይዤ መጣሁ፣ ጃኬትንም አወጣሁ እንትና ወለኩ እና ሁሌ ትሸወዳለሽ። በነገራችን ንገሯት እስኪ። ከሰው አትጠብቂ። ከሰው ምንም ከሰው አይደለም የጠበቅኩት ከባለቤቴ ነው። ከባለቤትሽ ምን ትጠብቂ? ራሴ ከባለቤቷስ ምን ትጠብቃለች? ምንም ማለት እጅ መጠበቅ ጥሩ አይደለም። በነገራችን ላይ በአዳዲስ ቪዲዮዎች ለመምጣት እየተዘጋጀን ነው እና እናንተም ላይክ እያደረጋችሁ ቪዲዮዎቻችንን ሰፖርት አድርጉ። ሰብስክራይብ እያደረጋችሁን ቤተሰቡን። ቀዘቀዘች እኮ ባንዴ። የምር አዲስ ነገር ጠብቃ ነበር። እኔ ስራውዬ መሸብኝና ስዘገይ በቃ የሆነ ነገር ይዞ መጥቷል ብላ ነበር። የሆነ ሰርፕራይዝ ምናምን በቃ አልጠበቅም። የምን ሰርፕራይዝ? አንቺ ትጓጓለሽ እንዴ? ሰው እኮ ነኝ አልጓጓም ማለት ነው። ምንድነው የሚያጓጓሽ? ስንት የሚያጓጓ ነገር አለ። ምንም የሚያጓጓ ነገር የለም። ምንም አያጓጓኝ። አንተ ነህ ታዲያ። እኮ እንደኔ እንድትሆኝ አንድ አካል ነን ስትይ ነበር። ስለዚህ እንደኔ እንድትሆኝ የምፈልገው። ደገፈኝ፣ ራስን ቻል። የምር ነው ገንዘብ? የምር ነው ማርያም። ቦርሳዬ ይዤ መጣሁ። ውጪ ምንም የለም። እንዴት ነው እዛ ጋር የማስቀምጠው? ሂጂና ቼክ አድርገሽ ከፈለግሽ። ይሄ እኮ አለማመን ነው። ተመስገን። እሺ መጣሁ። ስሊፐርስ አላውቅም። በዛው ምግሬን ታጥብ። ስራ አለብኝ እኔ የምር። ኧረ ትንሽ አውራሽ ነው እናቺ ልገባ ነው። ቁጭ በል። አያጫታ ደስታ የሆነ ነገር ይዤ ስመጣ ደስ ይልሽ። ባዶዬን ብመጣ አያጫታ እንዴት እንደምትቀበለኝ አይደለም። አስጠብቆኝ ነው የገባኩት ነው። ተንቀለቀልሽ። ምን ላድርግ ብለህ ነው? ረጅም ጊዜ በኋላ እናንተ ራሱ የምትናፍቁት ነገር ይመስለኛል። መጥቶልኛል። እኔ በጉጉት ስጠብቅ የነበረ ነገር ምን ይመስላል? አሁን ክፈችና አሳያቸው። አሳያቸው እንጂ ልከፍተው ነው። ዘግዬሽባቸው እኮ አታጓጓች። ምን ላድርግ ብለህ ነው? እኔ ራሱ ረጅም ጊዜ ነው ከጓጓሁት። ብርቅ ነው እንዴ ነው? ይከፈት። ኧረ ክፈችው፣ ቶሎ ክፈችው። ዋው ገለጥ እያደረግሽ አሳያቸው። እዩ ይሄ ነገር ሰጠናቸው እንዴ? ይሄ መዝሙር ሰጠናቸው ነበር። ታሳሳለህ? እስኪ መዝሙር ተጋርግልኝ።
127 እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ብፁዓን ናቸው። የድካምን ፍሬ ትመገባለህ፣ ብፁዕ ነህ፣ መልካምም ይሆንልሃል። ሚስትህ በቤት ውስጥ እንደተተከለ በእልፍኝ ውስጥ እንደሚያፈራ ወይን ትሆናለች። ልጆችህም በማዕድህ ዙሪያ እንደ አዲስ የወይራ ተክል ይሆናሉ። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። ደግሞ ፎቶዎችን እንለቅላችኋለን፣ ታያቸዋላችሁ። ግን አልበማችን እንደዚህ መጥቷል። ግለጭላችሁ ገልጥላችኋለሁ። አያችኋት? አሁን በኋላ ያሉት ይመስለኛል የከባናቸው ከበረ። ዋው ረስቻቸው ነበር ሁላ። ቦታው ነው ደስ አለሽ? በጣም የምር በጣም እዚህ ጋር አሪፍ አድርገው ሰርተዋል። ዋው ተመልከቱ፣ በደንብ እናሳያቸው። የመጨረሻ ነው ፓኬጅ ይሄን ይመስላል። እና ምን ተሰማሽ? ወይ በጣም ደስ ያለኝ የምር በጣም እየጠበቅኩት ነበረ። በጣም በናፍቆት ነበር ስጠብቀኝ ነበረ። ሲቀጥል ደግሞ መቼ ነው የሚመጣው ሁላ እያልኩኝ ነበረ። እና እንትን ነው አንድም የመረጥናቸው ፎቶዎች እየረሳኋቸው መጡ። እና ምን አይነት ፎቶ ነበር የመረጥነው የሚለው ለዚህ እኮ አልመረጥንም። እንዴት መርጠን ሰተናቸዋል? ለዚህ ለአልበም አልመረጥንም። እኛ የመረጥነው የምንወስደውን ለፖስት ምናምን ፖስት የምናደርገው ምናምን ብቻ ነበር የመረጥነው። እና እንግዲህ አልበማችን ከ2 ወር በኋላ መጣ፣ እጃችን ላይ ገብቷል። ደስ ይላል። ሶፍት ኮፒም ወስደናል። አቤት መገልፈጥ 64 ጥርስ እኮ ነው የማሳየው። ጥሩ ነው ታዲያ። የባለፈውን ሁላ ከሶኛል። ባለፈው ሰርፕራይዝ አለሽ ብያት ፍራንክ አድርጊያት ነበር። አሁን ግን በቃ ያው ይቀርብኛል። ደስ ብላታል። ይቀራልሽ እንዴ? በደንብ እንግዲህ ተመልካቾቻችን በሌላ በአዲስ ቪዲዮ እንመጣላችኋለን። መልካም ጊዜ፣ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ባይ